እኛ አማራንን ስንል ምን ይዘን ነው አማራንን የምንለው? ፊደላችን አይዋለ ታዲያስ እስንጣ በዓለም ላይ ፊደል ያለው ሀገር ከእንግሊዝ ቀጥሎ ማን ነው ታዲያ? ስለዚህ እኛ ፍልስፍናችን ቅኔው የማን ነው? ስነ ጽሁፉ የማን ነው? እምነቱ የማን ነው? ስልጣኔው የማን ነው? ታዲያ ምን የሚያሳፍር ነገር አለ? ያስጠላን ያዋረደን ያስጠላን ያስገፋን ይሄ ነው እንጂ ሌላ ኃጢያት ሌላ ችግር የለብንም። ይሄንን ደግሞ ይዘንበት እንቀጥላለን እንጂ ወደ ኋላ እንመለስም። ስለዚህ አሁን አንዳንዶች እነሱና አክሱም ለከሌ ምን ሆነ ይላሉ። አክሱም የማን ነው? እውነት እንነጋገር ከተባለ አይደለም ነው እኮ የአባቶቻችን የጣሳ አሻራ ነው እኮ አክሱም። እኛ ነበርን እኮ እዚህ የነበር ነው መጀመሪያ። ሌሎቹ ከየት ነው የመጡት? ወደ ታሪካዊ ዳራ እንመለስ ከተባለ በታሪክ እንነጋገር ከተባለ ምንም ችግር የለብንም። ለዛሬው አይጠቅምም ብለን ነው እንጂ ሌላው መጥቶ አዲስ አበባ የኛ ነው ሲለን አንተ መቼ መጣኛ መቼ መጣን ብለን መነጋገር እንችላለን።